በዚያን ጊዜ ጌታ ኢየሱስ ከዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ ካንተ ልጠመቅ እሻለሁ፣ አንተ ወደ እኔ ትመጣለህን ብሎ አይሆንም አለው። ጌታ ኢየሱስም መልሶ እንዲህ ያለው ተድላ ደስታ ለእኛ ነውና እውነትም ሁሉ ልንፈጽም ይገባናልና አንድ ጊዜስ ተው አለው። ከዚህ በኋላ ተወው። ጌታ ኢየሱስም ከተጠመቀ በኋላ ያን ጊዜ ከውሃ ወጣ፣ እነሆ ሰማይም ተከፈተለት። የእግዚአብሔር መንፈስ በርግብ አምሳል ወርዶ በራሱ ላይ ሲቀመጥ አየ። እነሆ የምወደው ለመሥዋዕትነት የመረጥኩት ልጄ ይህ ነው የሚል ድምፅ ከሰማይ መጣ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ።